Certain things in common, Jeffrey. A pal is a wonderful thing. Happy birthday, and may every day be another wonderful secret. Trump. ይህ ታሪክ ስለ አንድ ባለሀብት ብቻ አይደለም። Did he kill himself? Was he killed? ይህ ታሪክ የዓለማችንን ስልጣን በቁጥጥራቸው ስር ስላደረጉ ሰዎች የጨለማ ሚስጥር ነው። የኃያላኑ አሜሪካ ፕሬዝዳንቶች፣ የብሪታንያ ንጉሳውያን ቤተሰቦች፣ ሳይንቲስቶች፣ ታዋቂ የጥበብ ሰዎችና ቢሊዮነሮች በአንድ ሚስጥራዊ ደሴት ላይ ምን ያደርጋሉ? Bombshell arrest of the Jeffrey Epstein investigation. Former Prince Andrew under arrest. And he revealed other damning specifics, saying the men flew together on a private jet and that they hung out in Germany, France, New York, and Washington. ዓለምን በድንጋጤ አንቀጥቅጠዋል። በመካከለኛ ደረጃ በሚገኝ የአይሁድ ቤተሰብ ውስጥ ነው። አባቱ ሲሞር በኒውዮርክ ከተማ የፓርክ ጥበቃ ሰራተኛ ነበሩ። እናቱ ፓውሊን ደግሞ የቤት እመቤት። አንድ ማርክ የተባለ ወንድም ያለው ሲሆን እሱም ወደ ኋላ ላይ በሪል ስቴት ስራ ስኬታማ እንደሆነ ይነገራል። ኤፒስተን በሂሳብና በፊዚክስ ጎበዝ ቢሆንም የዩኒቨርሲቲ ዲግሪውን አልጨረሰም። ነገር ግን በ21 ዓመቱ በኒውዮርክ በሚገኝ ታዋቂ ዘ ዳልተን ስኩልስ የግል ትምህርት ቤት የሂሳብ መምህር ሆኖ ተቀጠረም። በትምህርት ቤቱ እያስተማረ ሳለ የአንድ ተማሪ አባት በሆነ የባንክ ባለቤት እድል ተሰጥቶት ወደ ፋይናንስ ዓለሙ ተቀላቀለ። በ1976 በታዋቂው የኢንቨስትመንት ባንክ ውስጥ መስራት ጀመረ። እዛም በጣም ፈጣንና ጎበዝ በመሆኑ በጥቂት ዓመታት ውስጥ የባንኩ አጋር ወይም ፓርትነር ለመሆን በቅቷል። በ1982 የራሱን የፋይናንስ አማካሪ ድርጅት አቋቋመ። ደንበኞቹም ቢሊዮነሮች ብቻ እንዲሆኑ ወሰነ። ቢያንስ $1 ቢሊዮን ሀብት ያላቸው ሰዎች የሱን የማማከር አገልግሎት ሊያገኙ ይችላሉ ማለት ነው። ይህ በእንዲህ እንዳለ የቪክቶሪያ ሲክሬት ባለቤት ከሆነው ሌስሊ ዊክነር ጋር መተዋወቁ ለኤፒስተን ትልቅ የዕድል በር ወለል አድርጎ ከፈተለት። ቢሊዮነሩ ለኤፒስተን ሙሉ የገንዘብ ስልጣን ሰጠው። ማለትም ገንዘብ እንዲበደር፣ ስራዎችን እንዲሰራና ኤፒስተን እጅግ እንዲበለጽግና ወደ ከፍተኛው የፖለቲካና የቢዝነስ ማህበረሰብ እንዲቀላቀል ረዳው። ኤፒስተን ሰዎችን በማገናኘት ወይም ኔትወርክ በመዘርጋትና የሰዎችን ድክመት መጠቀም ላይ ልዩ ችሎታ ነበረው። ኃያላን ሰዎችን ወደ ግል ደሴቱ እየጋበዘ በሚያደርጋቸው ድግሶች ላይ የሰዎችን ድክመት በተለይ ወሲባዊ ፍላጎትን በማጥመጃነት በመጠቀም ሚስጥራዊ መረጃዎችን በድብቅ ካሜራ በመቅረጽ ይዝ እንደነበር መረጃዎች አጋልጠዋል። በምርመራው ወቅት ኤፒስተን ናርሲሲስት ፐርሰናል ዲስኦርደር ወይም ራሱን ከልክ በላይ የማምለክ ችግር እንዳለበት በባለሙያዎች ተገምቷል። ኤፒስተን ራሱን ከህግ በላይ እንደሆነ የሚያስብ ነበር። ለነገሩ የዓለም ኃያላን መንግስታት ፕሬዝዳንቶችን፣ የፖለቲካ ሰዎችን፣ ሳይንቲስቶችን፣ ታዋቂ ሰዎችና የቢሊዮነሮችን ሚስጥር እያጋፈፈ እንዴት ራሱን ከህግ በላይ አድርጎ ላያስብ ይችላል? እንደ አውሮፓውያን አቆጣጠር በነሐሴ ወር 2019 በእስር ቤት ውስጥ ራሱን አጠፋ ተብሎ ቢገለጽም የአስክሬን ምርመራ ውጤት ግን የአንገቱ አጥንቶች መሰበራቸው በሌላ ሰው የታነቀ እንጂ ራሱን ያጠፋ አይመስልም የሚል ጥርጣሬን ፈጥሯል። በተጨማሪም ሞቶ ባደረበት ሌሊት የእስር ቤቱ ካሜራዎች መጥፋታቸው እንዲሁም የዕለቱ ጠባቂዎች ተኝተው ነበር መባሉ ቀሪና እውነተኛውን መረጃ እንዳያወጣ በኃያላኑ የተወሰደበት እርምጃ እንደሆነ ይታሰባል። The disgraced financier Jeffrey Epstein is dead. Did he kill himself? Was he killed? እንደ አውሮፓውያን አቆጣጠር በ2006 በኤፒስተን ደሴት ላይ በተደረገ ኮንፈረንስ ላይ መገኘቱ ተረጋግጧል። ሁለተኛ፣ ዴቪድ ኮፐርፊልድ ታዋቂው አስማተኛ ከኤፒስተን ጋር በምሳ ግብዣ ላይ ታይቷል። ሶስተኛ፣ ናኦሚ ካምቤል ታዋቂዋ ሞዴል ስሟ በበረራ መዝገቦች ላይ በስፋት ተገኝቷል። አራተኛ፣ ኬቪን ስፔሲ ታዋቂው የሆሊውድ ተዋናይ ከቢል ክሊንተን ጋር በአንድነት በኤፒስተን አውሮፕላን እንደተሳፈረ መረጃዎች ያመለክታሉ። አምስተኛ፣ አላን ደርሾዊትዝ ታዋቂው አሜሪካዊ ጠበቃ የኤፒስተን የሕግ አማካሪ የነበረ ሲሆን በኋላ ላይ ራሱ ላይ ክስ ቀርቦበታል። የኤፒስተን ወንጀሎች ቁልፍ ተባባሪዎች፣ አንደኛ፣ ጊስሌን ማክስዌል የኤፒስተን የፍቅር ጓደኛና ዋና የወንጀል ተባባሪ በአሁኑ ሰዓት 20 የሥራ ዓመታት ተፈርዶባት እስር ቤት የምትገኝ። ሁለተኛ፣ ዣን-ሉክ ብሩኔል የሞዴሊንግ ኤጀንሲ ባለቤት ልጃገረዶችን ለኤፒስተን በማቅረብ የሚታወቅ ሲሆን እሱም እስር ቤት ውስጥ ራሱን አጥፍቷል። ሰሞኑን የወጡ ፋይሎችና የልዕለ ኃያሉ አሜሪካ ፕሬዝዳንት የዶናልድ ትራምፕ የወሲብ ቅሌት። ሰሞኑን የወጡት 44000 ተጨማሪ ፋይሎች የዶናልድ ትራምፕን ስም በዝርዝርና በተደጋጋሚ ጠቅሷል።
አስደንጋጩ ክስ እንዲህ ይላል። አንዲት ስሙ ያልተጠቀሰ ግለሰብ ገና ታዳጊ በነበረችበት ወቅት በትራምፕና በኤፕስተን ዘግናኝ የወሲብ ጥቃት እንደደረሰባት ገልጻለች። ትራምፕ አንዲት ትንሽ ልጅ እንዴት መሆን እንዳለባት ላሳይሽ በማለት ጥቃት እንደፈጸሙባት የሚገልጸው የቀረበው ክስ ከፍተኛ መነጋገሪያ ሆኗል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ ይህንን ክስ የፈጠራ ወሬ ነው በማለት ሙሉ በሙሉ አስተባብለዋል። የዶናልድ ትራምፕና የኤፕስተን ግንኙነት። ዶናልድ ትራምፕና ኤፕስተን በ90ዎቹ መጨረሻና በ20ዎቹ መጀመሪያ ላይ የቅርብ ጓደኛማቾች ነበሩ። ትራምፕ በአንድ ወቅት ስለ ኤፕስተን ሲናገሩ ጄፍሪን ለ15 ዓመታት አውቀዋለሁ፣ በጣም ምርጥ ሰው ነው፣ እንደኔ ሁሉ ቆንጆ ሴቶችን ይወዳል ማለታቸው በፋይሎቹ ላይ ተጠቅሷል። በኋላ ላይ ትራምፕና ኤፕስተን መጣላታቸው ተሰምቷል። ኤፕስተን ከትራምፕ ማራላጎ ክለብ አባልነት የታገደው በአንድ ወቅት በክለብ ውስጥ የምትሰራ ሰራተኛ ልጅ ለማማለል በመሞከሩ እንደሆነ ይነገራል። በቅርቡ የወጡት ፋይሎች ትራምፕ በኤፕስተን ደሴት ላይ ስለመገኘታቸውን ቀጥተኛ ማስረጃ ባያሳዩም በኤፕስተን አውሮፕላን ላይ ግን በተደጋጋሚ መሳፈራቸው ተረጋግጧል። የቢል ክሊንተን ሚስጥራዊ በረራዎች። የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተንም ስም በፋይሎቹ ውስጥ በስፋት ተደጋግሞ ይነሳል። ክሊንተን በኤፕስተን የግል አውሮፕላን ሎሊት ኤክስፕረስ ላይ ቢያንስ 26 ጊዜ መሳፈራቸው ተመዝግቧል። ይሁን እንጂ ክሊንተን ስለ ኤፕስተን ወንጀል ምንም አላውቅም ቢሉም በደሴቲቱ ላይ ታይቷል የሚሉ የምስክርነት ቃሎች ግን በፋይሎቹ ውስጥ ተካተዋል። የብሪታንያው ልዑል አንድሪው ቅሌት። የብሪታንያው ንጉሳዊ ቤተሰብ አባል የሆኑት ልዑል አንድሪው በዚህ ፋይል ውስጥ ስማቸው በክፉ ከተነሳ ሰዎች መካከል ዋነኛው ናቸው። ቨርጂኒያ ጁፍሬ የተባለችው ተጠቂ ኤፕስተን ለልዑሉ አሳልፎ እንደሰጣት በዝርዝር ተናግራለች። ይህ ጉዳይ ልዑሉ ሁሉንም ወታደራዊና የክብር ማዕረጋቸውን እንዲያጡ ምክንያት ሆኗቸዋል። የጊስሌት ማክስዌል ዋነኛ ሚናም። ስለ ኤፕስተን ሲነሳ ይህች ሴት አትዘለልም። እሷ የኤፕስተን ቀኝ እጅና ወጣት ሴቶችን በሞዴልነት በማታለል በማጥመድ የምታቀርብለት ዋና ስራ አስኪያጁ ነች። እሷ በቁጥጥር ስር ስትውል ብዙ ኃያላን ሰዎች ስማችንን ትጠቅስ ይሆናል በሚል ስጋት ውስጥ ወድቀው ነበር። አሁን በእስር ቤት የምትገኝ ቢሆንም ነገር ግን ብዙ ሚስጥሮችን እስካሁን አላወጣችም። የናጠጠው ባለሀብትና የማይክሮሶፍት ካምፓኒ ባለቤት ቢል ጌትስ እና የፍቺ መንስኤ። የማይክሮሶፍት መስራች ቢል ጌትስ ከኤፕስተን ጋር የነበረው ግንኙነት ትዳሩ መፍረስ አንዱ ምክንያት እንደሆነ ይነገራል። ጌትስ ከኤፕስተን ጋር ለበጎ አድራጎት ሥራ ተገናኘን ቢልም በፋይሎቹ ላይ ግን ኤፕስተን የቢል ጌትስ ሚስጥራዊ ግንኙነት በማወቅ ሊያስፈራራው ወይም ብላክሜል ሊያደርገው እንደሞከረ የሚጠቁም መረጃዎች አሉ። የኤፕስተን ፋይሎች መከፈት ፍትህን ያመጣል ወይስ ይበልጥ ጥያቄዎችን ይፈጥራል? እስካሁን ድረስ በዝርዝር ውስጥ ስማቸው የተጠቀሱ ብዙ ሰዎች ምንም አይነት ክስ አልቀረበባቸውም። ይህ የሚያሳየው የገንዘብና የስልጣን ጉልበት እስከምን ድረስ እንደሚሄድ ነው። እነዚህ የዓለማችን ቁጥር አንድ ተብዬ ሰዎች ወንጀሎቹን የትና እንዴት ይፈጽሟቸዋል? የጄፍሪ ኤፕስተን የግል አውሮፕላን ሎሊት ኤክስፕረስ ቦይንግ 727-200 ግዙፍ አውሮፕላን ስትሆን በ1990 መጨረሻ በ10 ሚሊዮን ዶላር እንደተገዛች መረጃዎች ያመለክታሉ። እቺ አውሮፕላን 189 መንገደኞችን የማሳፈር አቅም ቢኖራትም ለኤፕስተን የወንጀል ወጥመዶች እንዲያመች ተብሎ ወንበሮቿ ሙሉ በሙሉ ተነስተው ወደ ዘመናዊ በራሪ ቪላነት ተቀይራለች። እቺ በራሪ የምቾት ደሴት የበረራ መዝገብ ስሟ N212 JE መሆኑ ተረጋግጧል። የአውሮፕላኗ ዋና እንቅስቃሴም ፋይሎቹ ላይ በዝርዝር ተቀምጧል። አውሮፕላኗ በዋናነት የምትመላለስባቸው 4 ዋና መዳረሻዎች። አንደኛ፣ ከኒውዮርክ ሲቲ ፓልም ቢች ፍሎሪዳ። ይህ በጣም የተለመደ መስመር ነበር። በኒውዮርክ የሚገኘው ግዙፍ መኖሪያ ቤቱና በፍሎሪዳ የሚገኘው ቤቱ ለስራውና ለግንኙነቱ ማዕከል ስለነበሩ አውሮፕላኗ በዚህ መስመር ላይ በሳምንት ብዙ ጊዜ ትመላለስ ነበር። ሁለተኛም፣ ከዩናይትድ ስቴትስ ወደ ሊትል ሴንት ጄምስ ደሴት ከኒውዮርክ ወይም ከፍሎሪዳ ተነስታ በቀጥታ ወደ ግል ደሴቱ ሊትል ሴንት ጄምስ ትበር ነበር። ይህቺ ደሴት ብዙ ወንጀሎችና ሚስጥራዊ ስብሰባዎች የሚካሄዱባት ስፍራ እንደሆነች ይታወቃል። ሶስተኛ፣ ከኒውዮርክ ወደ ፓሪስ ፈረንሳይ። ኤፕስተን በፈረንሳይ ዋና ከተማ ፓሪስ ውስጥ ትልቅ ቤት ነበረው። ወደ አውሮፓ በሚያደርጋቸው ጉዞዎች ፓሪስ ዋነኛ መዳረሻው ነበረች። አራተኛ፣ ከኒውዮርክ ወይም ከፍሎሪዳ ተነስታ ወደ ኒው ሜክሲኮ። ኤፕስተን በኒው ሜክሲኮ የሚገኝ ዞሮ ራንች የሚባል ሰፊ እርሻ ቦታ የነበረው ሲሆን አውሮፕላኗ እንግዶችን ይዛ ወደዚህ ገለልተኛ ስፍራም በተደጋጋሚ ተበረ ነበር። ዘሌዲ ግዝላት የተሰኘችው የኤፕስተን ቅንጡ የኃጢአት መርከብ።
መርከቧ በዓለም ላይ ታዋቂ በሆነው የሆላንድ መርከብ ሰሪ ድርጅት አምለስ የተሰራች የባህር ላይ ተንሳፋፊ ቤተ መንግስት ነበረች። ቁመቷ 142 ጫማ ወይም 48 ሜትር ገደማ ነው። ይህ ማለት በግምት የ4 ወይም የ5 ፎቅ ህንፃ ቁመት አላት ማለት ነው። መርከቧ በውስጧ ከአንድ ባለ 5 ኮከብ ሆቴል የማይተናነስ አቅርቦት ያላት ሲሆን ለባለቤቱ የሚሆን አንድ ትልቅ ማስተር ሱት እንዲሁም ለቪአይፒ እንግዶች የሚሆኑ 5 ልዩ ልዩ ክፍሎች አሏት። በአንድ ጊዜ ከ10 እስከ 12 የቅርብ እንግዶችን በከፍተኛ ምቾት ማስተናገድ ትችላለች። ሰፊ የመመገቢያ አዳራሽ፣ የፀሐይ መሞቂያና ውድ በሆኑ የጥበብ ስራዎች ያጌጠች ነበረች። መርከቧ ወደ ጥልቅ ባህር ስለምትገባ በውስጧ የሚደረገው ነገር ከማንኛውም የህግ ቁጥጥር ውጭ ነፃ ነበር። መርከቧን ለማንቀሳቀስና እንግዶችን ለማገልገል ቢያንስ 8 ቋሚ ሰራተኞች ማለትም ካፒቴን፣ መካኒክ እንዲሁም አስተናጋጆች ያስፈልጓታል። እነዚህ ሰራተኞች በባህር ላይ ለሳምንታት አብረው ስለሚጓዙ ማንኛውንም ሚስጥር የመጠበቅ ግዴታ ነበረባቸው። ዘሌዲ ጊዝላት የሚለው ስም የተሰጣት ከኤፒስተን ፍቅረኛና የቅርብ የወንጀል ተባባሪ በነበረችው ጊስሌን ዌክስዌል ስም እንደሆነ ይታወቃል። ጊስሌን ለኤፒስተን ታዳጊዎችን በማጥመድና በማቅረብ ረገድ ቁልፍ ሚና የነበራት ሴት ናት። ኤፒስተን መርከቧን የሚጠቀመው የህግ ጥላ የማይደርስበት ስፍራ ለመፈለግ ነበር። ከአሜሪካ ዳርቻዎች ርቆ ወደ ጥልቅ ባህር ሲገባ በመርከቧ ውስጥ የሚፈጸሙ ማንኛውም ግፍ በኦቂያኖሱ ሞገድ ተውጦ እንደሚቀር ያምን ነበር። ይህች መርከብ ለኃያላኑ ሰዎች የጥፋት መደበቂያ፣ ለተጎጂዎች ደግሞ የማያመልጡባት የባህር ላይ እስር ቤት ነበረች። የሊትል ሴንት ጄምስ ደሴትና ዝርዝር ትንታኔ። ይህች ደሴት በካሪቢያን ባህር ውስጥ በዩኤስ ቨርጂን አይላንድ ግዛት ስር ትገኛለች። 280,000 ካሬ ሜትር ስፋት ያላት ሲሆን ኤፒስተን እንደ አውሮፓውያን አቆጣጠር በ1988 ዓ.ም በ7.9 ሚሊዮን ዶላር ገዝቷታል። ከዋናው የቅዱስ ቶማስ ደሴት በጀልባ 15 ደቂቃዎችን ብቻ በሚፈጅ ርቀት ላይ ትገኛለች። ደሴቲቱ ልክ እንደ ወታደራዊ ካምፕ በጥበቃ የታጠረች ሲሆን በየዛፎቹና በየህንፃዎቹ ላይ ሰዎች የማይታዩ እጅግ ዘመናዊ የድብቅ ካሜራዎች ተተክለውባታል። እነዚህ ካሜራዎች እንቅስቃሴ ለይተው የሚያውቁ ሞሽን ሴንሰር ተገጥሞላቸዋል። የደሴቲቱ ዳርቻዎች ለ24 ሰዓት በታጠቁ የጥበቃ ሰራተኞች የሚጠበቅ ሲሆን ያልተፈቀደለት ጀልባ ወደ ደሴቲቱ ሲጠጋ ወዲያውኑ የማስጠንቀቂያ እርምጃ ይወሰድበታል። ወደ ደሴቲቱ የሚመጡ እንግዶች ስልካቸውንና ማንኛውም የመገናኛ መሳሪያዎቻቸውን እንዲቀማ ይደረጋል። ይህም በደሴቲቱ ውስጥ የሚሆነው ነገር ወደ ውጭ እንዳይወጣ ለማድረግና ለኤፒስተን ደንበኞች ደህንነት ሲባል ነው። በደሴቲቱ ላይ ካሉት ህንፃዎች ሁሉ እጅግ አነጋጋሪው በስተደቡብ በኩል የሚገኘው ቤተ መቅደስ መሰል ህንፃ ነው። ይህ ህንፃ ሰማያዊና ነጭ ቀለም ያለው በላዩ ላይ ወርቃማ ጉልላት ወይም ዶም የጫንና ምንም መስኮት የሌለው ህንፃ ነው። የህንፃው ዲዛይን ጥንታዊ ግብጽ ወይም የመካከለኛው ምስራቅ አምልኮ ስፍራዎችን ይመስላል። የታችኛው የህንፃው ክፍል ወደ መሬት ውስጥ የሚወርድ ሚስጥራዊ ክፍሎችና መተላለፊያዎች እንዳሉት ይገመታል። ብዙዎች ህንፃ ለወንጀል ድርጊቶች ወይም ለተባሉት የአምልኮ ስርዓቶች መፈጸሚያና መሸሸጊያ እንደነበር ያምናሉ። በደሴቱ ላይ በቋሚነት 20 እስከ 30 የሚደርሱ ሰራተኞች ነበሩ። እነዚህም የአትክልት ሰራተኞች፣ ምግብ አብሳዮች፣ የጽዳት ሰራተኞችና የጥበቃ አባላት ናቸው። ሁሉም ሰራተኞች በደሴቱ ላይ የሚያዩትን ነገር ለማንም እንዳይናገሩ የሚያዝ የምስጢር መጠበቂያ ውል እንዲፈራረሙ ይደረግ ነበር። ጥሰው ቢገኙ ግን ከፍተኛ ቅጣት ይጠብቃቸዋል። ሁለት ትላልቅ መዋኛ ገንዳዎች፣ የሄሊኮፕተር ማረፊያ እንዲሁም የቅንጦት ቪላዎችን የያዘች ናት። ነገር ግን